ዛሬ የምንመለከተው በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለውን ክፍል ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። አባታችን የሚለው ጸሎት ተያያዥነት ያለው ነው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ ከፍ ከፍ ይበል፣ ይመስገን። ስምህ እስኪመሰገን እንደሚመሰገንባት መንግስትህ ትምጣ። መንግስትህ እስክትመጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በምድር ደግሞ እንድናመሰግን የዕለት እንጀራችንን ስጠን። መቼስ ሰው ካልበላ ካልጠጣ ማመስገን አይችልም። ስለዚህ የዕለት እንጀራችንን ስጠን። ግን የምትሰጠን እንጀራ ደግሞ ለመታረድ ለኩነኔ እንዳይሆንብን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚል ትርጉም አለው። እንግዲህ ብዙ ጊዜ የዕለት እንጀራችንን ስጠን ብለን ቀጥለን ነው በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል ያለው። ብዙ ጊዜ ሰው በተለምዶ ሰው ከበላ ከተጣ መቼስ ኃጢአት መስራቱ አይቀርም ይላል አይደል? ስለዚህ የዕለት እንጀራ ከተሰጠን የዕለት ኃጢአትን መስራታችን ስለማይቀር የዕለት እንጀራችንን ሰጥተህን ጠግበን እንዳናስከፋ፣ በጥጋብ ምክንያት መቼስ ከመብል ቀጥሎ ኃጢአት መከተሉ አይቀርም። በሉ ጠገቡ ሊዘፍኑ ተነሱ ነው የሚለው መጽሐፍ ቅዱስ። በሉ ጠገቡ ፈጣሪን ረሱ ነው የሚለው። ስለዚህ ከመብላት ከመጠጣት የዕለት እንጀራ ከማግኘታችን የተነሳ ጠግበን እንዳናስቀይም እግዚአብሔር ማን ነው እንዳልል ይላል ሰሎሞንም። እንጀራዬን ስጠኝ ድሃም ባለጠጋም አታድርገኝ እግዚአብሔር ማን ነው እንዳልል ወይ ደግሞ እንዳልሰርቅ ይላል። ስለዚህ ከረሃብም ከጥጋብም የሚመጣ ኃጢአት አለና የዕለት እንጀራችንን ከሰጠን ደግሞ ጠግበን እንዳናስቀይምህ በደላችንን ይቅር በለን። ሰው በጥጋቡ የሚሰራው ብዙ ኃጢአት ነውና በደላችንን ይቅር በለን የሚለው ጸሎት ከዕለት እንጀራችንን ስጠን ቀጥሏል ማለት ነው። እንግዲህ በእውነት ይህ ጸሎት በጣም ከአባታችን ወይ በጣም ከባዱ ክፍል ነው። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለው ማለት ነው። መቼስ የሰው ልጅ የመጨረሻ የምድር ላይ ስኬቱ የተልእኮ ሁሉ ፍጻሜ የኃጢአት ስርየት ማግኘት ነው ከምንም ነገር በላይ እና የዚህ ጸሎት በጣም ጥልቁ ክፍል በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለው ነው። ህድግ ለነ አበሳነ፣ እንደውም በደላችንን ተውልን ነው በግዕዙ የሚለው። ተውልን ይቅር በለን ብቻ ሳይሆን ተውልን፣ በቃ እርሳልን አይነት አያያዝ ያለው ጸሎት ነው። አበሳነ ወጌጋየነ፣ በግዕዙ አበሳነ ወጌጋየነ። እንግዲህ ሁለት ነገሮች ፍጹም የሚል ትርጉም ይኖራቸዋል ተከታትለው ሲመጡ በግዕዙ። ሌላው ግን አበሳና ጌጋይ የሚለውን ለትልቅና ለትንሽ ኃጢአት፣ ትንሹንም ኃጢአት ትልቁንም ኃጢአት፣ በመርገም የመጣውንም ኃጢአት ደግሞ ታናሹንም ኃጢአት ይቅር በለን ማለት ነው። እንደየዘመኑ ይህንን ትርጓሜ ሰጥተውታል አባቶቻችን። እንግዲህ እግዚአብሔር ይቅር ባይ ነው። በደላችንን ይቅር በለን የሚለውን ቃል ለእግዚአብሔር ስንናገር እግዚአብሔር ይቅር ባይ አምላክ መሆኑን ከማመን የመነጨ ነው። ይህንን ጸሎት ክርስቶስ በማስተማሩ ከጥምቀት በኋላ ኃጢአት ሊሰራ እንደሚችል ሰው ያሳያል። ቅዱስ ዮሐንስ አፈወርቅ ይህን አስተምሮበታል። ምን ማለት ነው? በነ ቅዱስ ዮሐንስ አፈወርቅ ዘመን እንግዲህ በመጀመሪያዎቹ 3 ክፍለ ዘመናት ማለት ነው ሰዎች ለመጠመቅ ይፈሩ ነበር። ጥምቀት ልክ ዛሬ እኛ ለቁርባን እንደምንሸሸው ማለት ነው ተገቢ ባልሆነ መንገድ ለመጠመቅ ይፈሩ ነበር። ለምንድን ነው ሲባሉ ተጠምቄ ኃጢአት ብሰራ በኋላ ይቅር አይለኝም እግዚአብሔር አይነት ስሜት ነበራቸው። ቅዱስ ዮሐንስ አፈወርቅ ግን የተጠመቀ ሰው ኃጢአት ሊሰራ እንደሚችል ማስረጃ አድርጎ የጠቀሰው አባታችን ሆይ የሚለው ጸሎት ለተጠመቁ ብቻ ነው የሚሆነው። ምክንያቱም አባቴ የምትለው እግዚአብሔር በጥምቀት ልጅነት ስታገኝ ነው። ስለዚህ በጥምቀት ልጅነት ያገኙ ሰዎች ኃጢአት እንደሚሰሩ አውቆ እግዚአብሔር አባታችን ሆይ በሉኝ ካለ በኋላ በደላችን ይቅር በለን በሉኝ ብሏል። ስለዚህ ተጠምቆ መበደል ሊኖር እንደሚችል እግዚአብሔር አስቀድሞ ተናግሯል ብሎ እንደ ማስረጃ ጠቅሶታል። እንግዲህ እግዚአብሔር ይቅር ባይ ነው ስንል ያው ቃሉ ተመሳሳይ ስለሆነ ነው እንጂ እግዚአብሔር ራሱ የምህረት ወይም የይቅርታ ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። የእግዚአብሔር የይቅርታ መጠን ከሰው ኃጢአት ጋር በፍጹም አይነጻጸርም። የእግዚአብሔር ምህረት እንደ ባህር ነው፣ የኛ ኃጢአት ደግሞ እንደ ደም ጠብታ ነው። ለዚህ ነው ንጉሥ ዳዊት በሕይወት ዘመኑ አንድ ጥልቅ ጸሎት ጸልዮአል። ያለቀሰበት ጸሎት 50ኛው የዳዊት መዝሙር ማለት ነው። በዚያ ጸሎት ላይ ምንድን ያለው? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታህም ብዛት መተላለፌን ደምስሳል። የእግዚአብሔር የቸርነቱ መጠን ምን ያህል? በሌላ ቦታ ሳይሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ቸርነት ምድርን ሞላ ይላል። የቸርነቱ ምድርን የሚሞላ ነው።
ምህረቱም የበዛ ነው፣ አይቆጠርም። ሲለምነው ምን አለ? እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታ ብዛት መተላለፊ እንደምሳለ። ለምንድን ነው? የእግዚአብሔር የቸርነቱ መጠን የይቅርባይነቱ መጠን ከኛ ኃጢአት ጋር ሲነጻጸር ምንም ስለሆነ። በፀሐይ ብርሃን ላይ ትንሽዬ ሻማ ብታበራ ወይም ደግሞ በፀሐይ ብርሃን ላይ ጥቂት ጨለማ ልታጠላ ጥቂት ጥላ ልታጠላ ብትሞክር ያጠላህባትን ቦታ ታጠላው ይሆናል እንጂ የፀሐይዋን ብርሃን አትሸፍነው። የእግዚአብሔር ምህረቱ የፀሐይ ብርሃን ያህል ነው፣ የኛ ኃጢአት ደግሞ ትንሽዬ ጥላ ያህል ነች። ስለዚህ እንደ ቸርነት መጠን ማረኝ አለ። እግዚአብሔር ኃጢአታችንን ይቅር በለን የምንለው በምህረቱ ብዛት ተማምነን ነው እንጂ ኃጢአታችን ምህረት የሚገባው ነው አይደለም። ግን የእሱ ምህረት ከኛ ኃጢአት ጋር ሲነጻጸር በጣም የኛ ኃጢአት ትንሽ ነው። ወደ ጥልቁ እንዲጥልልን የምንፈልገው ኃጢአታችንን። ለዚህ ነው የእግዚአብሔር ይቅርባይነት በጣም የሚደንቅ ነው። ሰው ይቅር ካለ አይረሳም። እኛ መቼስ ይቅር እንላለን ግን አንረሳ። ፎርጊቭ እና ፎርጌት የሚባል ነገር አለ። ሰው ይቅር በለኝ ይቅርታ አድርግልኝ ካልከው ይተውልሃል፣ ግን ቆይቶ ሲቆይ የረሳውን መሰለው እያለ ሲያሸማቅቅ ነው የሚኖረው። ቢያንስ ያስታውሰዋል፣ እንደው ስንቱን ትተን ነው እንጂ እያለ በትዝታ መልክ። እግዚአብሔር ግን ኃጢአታችሁን ከእንግዲህ ወዲህ አላስብም፣ ደግሜ አላስብም። ዕብራውያን 10:17 ላይ አልፎ ተርፎ እግዚአብሔር እንደተበዳይ ኑና እንዋቀስ ይላል እግዚአብሔር ይላል። አሁን እሱ ምን ኃጢአት ኖረበት ነው? ከኛ ጋር ምን በደል አለበት? ግን ይላል ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። የደም ያህል ቀይ ብትሆን የጥጥ ያህል ነጭ አረጋታለሁ። ምን ማለት ነው? ጭራሽ በድለህ የማታውቅ እስክትመስል አነጻሃለሁ ይላል። በድለህ የማታውቅ እስክትመስል። እንግዲህ ለደም ቀይነት የባህሪው ነው፣ ለጥጥ ደግሞ ነጭነት የባህሪው ነው። የባህሪ እስኪመስል ቆሸሸህ ከሆነ ቆሸሸህ የማታውቅ እስክትመስል ድረስ አነጻሃለሁ። እግዚአብሔር ማንጻት ይችላል። በምድር ላይ ያለ አጣቢ ሊያነጣው እንደማይችል ልብሱ አበራ ይላል እኮ በታቦር ተራራ ላይ። በምድር ላይ ያለ አጣቢ ሁሉ ሊያነጣው ከሚችለው በላይ ማንጣት ይችላል እግዚአብሔር። ይህ ምን ማለት ነው? ሰዎች ስለ ኃጢአትህ ሊረሱልህ አይችሉም። ሰው አንዴ ስትበድል ካየህ ዕድሜ ልክ አይረሳልህም። እግዚአብሔር ይቅር ቢልም ሰው ግን ይቅር አይልህም። አናውቀውም እንዲ አሁን ዛሬ ተመልሶ ነው እንጂ እያለ የትናንት ታሪክን የጎለጎለ ሲሰድብ ነው የሚኖረው። እሱም የሚሰራውን ኃጢአት እንኳን ብትሰራ አይረሳልህም። አይ እኔም እኮ እንደሱ ወድቃለሁ አይልም ሰው። ሰው ይጨክናል በሰው። እኛ ራሳችን ላይ እንጨክናለን። የእግዚአብሔር ይቅርታ አንተ ራስ ላይ ከምትፈርደው ይልቅ ይምርሃል። አይ ይህ እንኳን ይገባኛል አጥፍቻለሁ ከምትለው በላይ ይራራልሃል እግዚአብሔር ማለት ነው። እና ምን አለ? ኑና እንዋቀስ። ያጠፋሁት ካለ አለ አሁን እግዚአብሔር ምን ያጠፋል? ግን ኑና እንዋቀስ ይላል እግዚአብሔር። እንደ ደም የቀላ ኃጢአትን ያነጻዋል። ስለዚህ ይህን ትምህርት የምትሰሙ ለሁላችን መጽናኛችን ነው። አይ የኔ ኃጢአት እንኳን በጣም በዝቷል፣ እግዚአብሔር ይቅር አይለኝም እንላለን። እግዚአብሔር የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን በማሰባችን። አባት ነኝ አባታችን ነው ይበሉኝ አለው። አባት የቱንስ ያህል ልጁ ቢበድለው ከተመለሰ ይቅር ለማለት ይቸገራል። ምንም ቢያዝን ግን ከልጁ አይበልጥበትም። ለእግዚአብሔር እኛ እንደዚህ ነን። ስለዚህ ይቅርታው በጣም የሚደንቅ ነው። የይቅርታውን መጠን አሳይቶናል። የእግዚአብሔር ይቅርታ ይቅር ማለት ብቻ አይደለም፣ ተበድሎ መካስ ነው። የሰው ልጅ እንዴት ነው የበደለው እግዚአብሔርን? አምላክነት ሽተን ነው ጸበለስ የበላ ነው። ከሱ በላይ መሆን ከሱ እኩል መሆን ፈልገን ነው፣ እንደሱ መሆን ፈልገን ነው የወደቅነው። ግን እኛ በበደልን እሱ ክሶን የእኛን ሞት ወስዶ የእሱን ሕይወት ሰጥቶን ነው እግዚአብሔር ይቅር ያለን። ከዚህ በላይ ይቅርታ የለም። ጠላቶቹ ሳለን ይላል ቅዱስ ጳውሎስ ሮሜ 5:10 ላይ በልጁ ሞት ታረቀን ይላል። ጠላቶቹንን እኛ አምፀንበታል። የእግዚአብሔር ይቅርታ የሚጠላውን እስከ መካስ ድረስ ተበድሎ መካስ ነው የእግዚአብሔር ይቅርታ። እና እግዚአብሔር የይቅርታው መጠን ጥልቅ ነው። እግዚአብሔር ትልቅ ኃጢአት ይቅር ብሎን እኛ ትንሽ ነገር ይቅር አንልም። ሰዎች አንድ ቀን እንዲህ ብላኛለች እንዲህ ብሎኛል ብለን እኛ እኮ በግብር የሰራ ነው በጣም ብዙ ይቅር ያለን ኃጢአት አለ። እግዚአብሔር ብዙ ኃጢአት አለ። ያንን እግዚአብሔር ትቶልን እኛ ግን በንግግር ገላመጠችኝ ገላም እንዲህ ያለኝ ስሜን አጠፋ ምን እንዲህ ብለን ለዕድሜ ልክ የምንጸየፈው ማናናግረው ሰው እና ይሄ አባታችን ወይ ውስጥ ያለው ቃል በጣም ከባድ ጸሎት ነው። ቅዱሳን ራሱ በቅተው ይቅርታ ካላረጉ ግን በቃ ብቃታ ጸሎታቸው ሁሉ ገደል ይገባል። አንድ አባት ይገርማቸዋል ብቃት ላይ ነበሩና እንግዲህ ቅዱሳን ሲበቁ ተፈጥሮ ይታዘዝላቸው ማለት ደመና ይጠቅሳሉ፣ ፀሐይ ያቆማሉ፣ እንደነ ኢያሱ
ዝናብ ያዘንባሉ፣ ዝናብ ይለጉማሉ። እንደነ ኤልያስ የፈለጉትን ተአምር ወደ ማድረግ ይመጣሉ። አንድ አባት ተፈጥሮ እስኪታዘዝላቸው ድረስ በቅተው ነበርና ገዳም ውስጥ ቁጭ ብለው አንድ ሰው ሊጠይቃቸው መጣ። ድሮ ዓለም ላይ ያሉ ከምናኔ በፊት የሚያውቃቸው ማለት ነው። እና መጣና እንዴት ኖት አባቴ፣ እንደው በእውነት በረከቱ ይደርብኝ ብሎ ጸሎታቸውን ተቀብሎ ስለ ድሮው ነገር ያወራቸው ጀመር። አለን አይደል ገዳም ሄደን አባቶችን የሸሿትን ዓለም እየጎተትን የምንስብባቸው አለን። አንዳንዴ ስልክ ሰተን ከተማ ሲመጡ ይደውሉልኝ ብለን ደህና አርፎ የተቀመጡትን መነኮሳት ምንበጠብጣለን። እና ይህም ሰው ሄዶ የድሮ ትዝታ እያለ ያወራቸዋል። መጨረሻ ላይ ትዝ ይሎታል ግን እንደው አንድ ሰው እህቶትን ደፍሮ ታናሽ እህቶትን ገለዋለሁ ብለው ሲያባሩት ያጡት ሰው ነበርና ትዝ አሉት። እንደው አሁን ቢመጣ ጥሩ ነበር፣ እንደው ይቅርታ ያደርጉለት ነበር ሲለ እኔ አሉ ያን እህቴን የደፈረውን ባገኘው አልምረውም፣ መሬት ተሰንጥቃ ተዋጠኝ ብለው ሲምሉ መሬት ተሰንጥቃ ዋጠቻቸው። ምክንያቱም ተፈጥሮ ይታዘዝላቸዋል ብለናል፣ በቅተዋልና ሞቱ ይባላል። ይሄ ምንድነው? እስከ ቅድስና ደርሰህም ይቅርታ ከሌለ ቂም ካለብህ ይጎዳል። ቂም አንዳንዴ ሰዎች ላይ ቂም ይዘን እነሱን የጎዳን ይመስላል። አይደለም። ማን ነው? ኔልሰን ማንዴላ ታላቁ ሰው አንድ ትልቅ ነገር የጻፈው አለ። ቂም መያዝ ማለት ጓደኛህን ለመጉዳት ብለህ መርዝ መጠጣት ማለት። እሱ ቅጥል ይበል ብለህ አንተ መርዝ አጠጣ። ብዙ ሰዎች አላችሁ እንደዚህ መርዝ እየጠጣችሁ ያላችሁ፣ እየጠጣን ያለን ብዙ ነን። ሌላውን ጎዳን ብለን ማለት በፍጹም አላናገራትም እያለን ግን እንቅልፍ እናጣለን በጥላቻ። ይቅርታ ስታደርግ ለጊዜው ያማሃል፣ ከዛ ግን እረፍት ነው ሰላም የምታገኘው። እና በእውነት በጣም ከባድ ቢሆንም ግን ትልቅ ጸሎት ነው። ክርስቶስ መስቀል ላይ የጸለየው ጸሎት የሚያደርጉትን አያውቁምና ይቅር። ገና ችንካሩ ሚስማሩ ከእጁ ሳይወጣ እኮ ቆይቶ አይደለም። እኛ አልፏል ሆዲፍ ጆ ብለን ነው አይደል? እሱ ግን ገና ሚስማሩ ሳይወጣ የሚያደርጉትን አያውቁምና ይቅር በላቸው አለ። እና ይሄ ትልቅ ጸሎት ነው። ግን ጥቃት ተቀብሎ ነው አምላካችን፣ መከራ ተቀብሎ ነው ያዳነን። ክርስቲያን ከሆንክ እንግዲህ ህጉን ይህንን የሚለው ወንጌሉ ይህንን የሚለው የፍቅር ህግ ነውና ይህንን ትምህርት የሰማችሁ ሰዎች እስከዚህ ደቂቃ ከጨረሳችሁትም እስቲ አንድ ይቅርታ ሳታረጉለት ተቀይማችሁ የቀራችሁት አይኑን አያሳየኝ ያላችሁትን ሰው አስታውሱና ይቅርታ ጠይቁ። እኔም እጠይቃለሁ። የሰማነውን በልቡናችን